ፓስወርዳችን ሲጠፋብን እንዴት በቀላሉ ፓስወርዳችንን ማግኘት እንደምንችል ስንቶቻችሁ ታውቃላችሁ? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ፈጣሪ በያላችሁበት ይጠብቃችሁ። እንግዲህ ዛሬ አንድ ለራሴ ያወቅኩትን ነገር ለእናንተን ለማሳወቅ ለምን ብዙ እህቶቻችን ፓስወርድ እየጠፋባቸው እየተጨነቁ ስላሉ ለነሱ ዛሬ አሪፍ ቪዲዮ ይዤላችሁ የመጣሁት ማለት ነው። እና ይህን ቪዲዮ ሲጀምሩት እንደዚሁ ፓስወርድ ጠፍቶባችሁ ለተቸገሩ ሰዎች ሼር አድርጉላቸው። እንዲሁም ደግሞ ቤተሰብ የሆናችሁት በላይክ ቤተሰብ ያልሆናችሁት ደግሞ ሰብስክራይብ እያረጋችሁ ደውል ምልክትን እያጠቆራችሁ ቤተሰብ ሁኑላችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እና እንዴት ነው በቀላሉ ፓስወርዳችሁን የጠፋባችሁን ፓስወርድ ማግኘት የምትችሉት? እንግዲህ ፓስወርድ የተለያየ አፕሊኬሽን ፓስወርድ አለው። በፓስወርድ ነው የምንጠቀመው ማለት ነው። እና እንግዲህ የዩቲዩብ አለ፣ የፌስቡክ አለ፣ የጉግል አለ፣ የቲክቶክ አለ፣ እንዲሁም ሌሎች ኢንስታግራም፣ እነኚህ ሁሉ የራሳቸው የተለያየ ፓስወርድ አለው ማለት ነው። እና ፓስወርድ ሜቢ ከነኚህ ሁሉ አንዱ ጽፈን ካልሆነ መቼም የሰው ልጆች ነንና ጽፈን ካልሆነ በስተቀር ሊጠፋብን ልምታታብን ይችላል ማለት ነው። በዛ ሰዓት እንዴት ነው በቀላሉ ማግኘት የምንችለው ብለን ስናስብ እንግዲህ ወዴት እንሄዳለን? ቀጥታ ወዴት እንሄዳለን መሰላችሁ? ጎግል ላይ እንሄዳለን ማለት ነው። ጎግል ላይ እንገባለን። እዚች ሰርች ቦታዋ ጋር እንጽፋለን ማለት ነው። ፓስወርድ አካውንት ብለን እንጽፋለን። ፓስወርድ አካውንት ብለን እንጽፋለን። ፓስወርድ አካውንት ጉግል ብለን እንጽፋለን ማለት ነው። ይኸው እዚህ ጋር ፓስወርድ አካውንት ብሎ መጣልን ስንጽፍ ማለት ነው። ከዛ እንነካለን። ይኸው እዚህ ጋር ምን ብሎ መጣልን? ጉግል ፓስወርድ ማናጀር ብሎ መጣልን። እሱን አንዴ እንነካለን። ይኸው እዚህ ጋር መጣልን ማለት ነው። የምንፈልጋቸው እዚህ ጋር ይመጡልናል ማለት ነው። ካፕሲቲ ካም፣ ጉግል ኮም፣ ሮብሎክስ ኮም፣ ቲክቶክ እና ዋትስአፕ። የኔ ዩቲዩብ ያልመጣው ጉግል እና ዩቲዩቤ ፓስወርድ ተመሳሳይ ነው። ስለዚህ ለጉግል የተጠቀምኩት ፓስወርድ ነው ለዩቲዩብ የተጠቀምኩኝ ማለት ነው። እንዲሁም ደግሞ ፌስቡክ አለ። አሁን የኔ ላይ ፌስቡክ እኔ ፌስቡክ ስለማልጠቀም ፌስቡክ አልመጣልኝም እንጂ ፌስቡክ አለ። የምትጠቀሙት ሁሉ እዚህ ጋር ይመጡላችኋል። እኔ የምጠቀማቸው እነኚህ ናቸው ማለት ነው። እና ከነሱ ውስጥ ለምሳሌ አሁን እኔ የምፈልገው የዩቲዩብ ስለሆነ እኛ የምንፈልገው ጉግል ላይ ገባሉ። የኔ የጉግሌ እና የዩቲዩቤ ፓስወርዳቸው ተመሳሳይ ነው። ለዛ ነው። እና እንግዲህ የስልካችን ፓስወርድ ይጠይቀናል ማለት ነው። አበራን። ስናበራ እየፈለገ ነው። እንጠብቅ። ትንሽ ደቂቃ እንጠብቃለን። ይኸው እንደዚህ ያመጣልን ማለት ነው። በቀላሉ የዩቲዩባችን ፓስወርድ ማግኘት ቻልን ማለት ነው። ይኸው ስሜ ቡዜ ዩቲዩብ ይላል ማለት ነው። ለምን መሰላችሁ? የኔ ጉግል ብሎ እዛ ጋር ያመጣልኝ እኔ ፓስወርዴ ማለት ነው የጉግል እና የዩቲዩብ ፓስወርድ ተመሳሳይ ስለሆነ ነው በጉግል ያመጣልኝ። ነገር ግን የጉግላችሁ ፓስወርድ ሌላ፣ የዩቲዩባችሁ ፓስወርድ ሌላ የተለያየ ፓስወርድ ከሆነ ግን እዛ ቦታ ላይ ወደ ኋላ ስትመለሱ ሁለቱንም ነው የሚጽፍላችሁ፣ ዩቲዩብም ጉግልም ብሎ ነው የሚጽፍላችሁ ማለት ነው። የኔ ግን ተመሳሳይ ስለሆነ በጉግል ብቻ ነው የጻፈልኝ ማለት ነው። እና ይሄው እዚህ ጋር ስመጣ ቡዜ ዩቲዩብ፣ አሁን እቺ የአይን ምልክት ትታያላችሁ እዚህ ጋር ያለችው ማለት ነው። እሷን ስነካት ይሄ ፓስወርዴ ይመጣልኛል ማለት ነው። የጉግል ፓስወርድ እና ዩቲዩብ ፓስወርዴ ተመሳሳይ ስለሆነ አሁን እቺን ያው ፓስወርዴን እናንተ ማወቅ ስለሌለባችሁ እኔና እኔ ብቻ ነኝ ማወቅ አለብኝ። ለዛ ነው እንጂ እቺ አይን ምልክቷን ብነካት ፓስወርዴን በቁጥር ያሳየኛል ማለት ነው። እንደዚህ የዩቲዩብ ወይንም ደግሞ የጉግላችሁን
ፓስወርድ በቀላሉ ማግኘት ትችላላችሁ ማለት ነው። ያው ጉግል እና ኢሜል ተመሳሳይ ነው። እኔ ተመሳሳይ ነው ጉግል እና ኢሜል ማለት ነው። የዩቲዩብ ፓስወርድ እና የጉግል ፓስወርድ ደግሞ ተመሳሳይ ናቸው። እና እንደዚህ በቀላሉ ማግኘት እንችላለን ማለት ነው። አሁን ባክ ብለን ወደ ኋላ እንመለሳለን ማለት ነው። ይኸው ተመልሰን እዚህ ጋር እንግዲህ እንዳልኳችሁ ነው የኔ የጎግሌ ስምና የዩቲቤ ስም የጎግሌ ፓስወርድ እና የዩቲቤ ፓስወርድ ተመሳሳይ ስለሆነ ነው። ተመሳሳይ ባይሆን እዚህ ጋር ጎግል ብቻ ሳይሆን ጎግልም ዩቲብም ብሎ ነው የሚጽፈው። የኔ ተመሳሳይ ስለሆነ በጎግል ብቻ ነው ያስቀመጥልኝ ማለት ነው። ሌላው ደግሞ የቱ ጋር እንሄዳለን? እዚህ ጋር ይሄን ነገር እኔ አልጠቀምም። የማዳሜ ልጅ ነበር የሚጠቀመው። እስኪ የእሱን ደግሞ እናያለን ፓስወርዱን ማለት ነው። እናበራለን ማለት ነው። ይኸው ፓስወርድ እራሱ አልጠየቀኝም። ቀጥታ ወደ ፓስወርዱ አመጣኝ ማለት ነው። ካፕሲቲ ኮም ስሙ ሳውዲ ነው። ሳውዲ ብሎ ነው የሞላው። ልጁ ነው የሚጠቀመው ማለት ነው። የሆነ ትንሽ ልጅ አለ። እንግዲህ አሁን እንትኑን በአይን ምልክቷን ብነካት ይሄን ፓስወርድ በቁጥር ያሳየኛል ማለት ነው። አሁንም ፓክ ብለን ደግሞ ወደ ኋላ እንመለሳለን። ሌላ ደግሞ የሌላ ለማግኘት ማለት ነው። እዚህ ጋር ደግሞ ሌላ ስንመጣ ቲክቶኩ የራሴ ነው። ያው የቲክቶኩ ስም ደግሞ የኔ ማለት ነው። የአብስራ ያቡ 57 ይቅርታ ጂሜል ኮም ነው የሚለው ማለት ነው። የቲክቶኬ ስም ይኸው ፓስወርድን አይነ ምልክቷን ብነካት አሁን የኔ የቲክቶክ ፓስወርድ ይታያል ማለት ነው። በቁጥር ያሳየኛል ማለት ነው። ስለዚህ ያው እኔና ምስጢር ስለሆነ ማየት ያው ለሌላ ሰው ማየት ስለሌለበት ይኸው እንደውም በዚህ አጋጣሚ ሌላም ላሳያችሁ። ቲክቶኬ በፊት ነበረኝ ሌላ ቲክቶክ፣ እሱ ሲዘጋብኝ ነው ሌላ ቲክቶክ የከፈትኩኝ ማለት ነው። እና ይኸው የመጀመሪያ እንደውም የአቡ ማር ነበር የሚለው። አሁን እቺ አይነ ምልክቷን በነካት የመጀመሪያ ስጠቀመው የነበረው ቲክቶክ ፓስወርዴን ያወጣልኛል ማለት ነው። ይሄ ደግሞ አዲሱ ነው። ይሄ አሁኑ አዲሱ ነው። የአብስራ ያቡ ብሎ የሚለው ማለት ነው። እና በእንደዚህ በቀላሉ የጠፋባችሁን ፓስወርድ ማግኘት ትችላላችሁ ማለት ነው። አሁንም ባክ ብለን ወደ ኋላ እንመለሳለን። አሁን ደግሞ የቱን እንየው? ሪብሎክስን አይተናል። እስኪ ዋትስአፕን ነው ያያችሁት። የዋትስአፕንም ኔም ብሎ ስሜን ዋትስአፕ ላይ የኔ ስም የለም፣ በቁጥሬ ነው። ስሜን በቁጥሬ ነው ያለው። ቁጥሬ ነው የሚያሳየው። ፓስወርዴም ደግሞ ቁጥሬ ነው የሚያሳየኝ ማለት ነው። ለምን ፓስወርድ አልሰጠሁትም። ስምም ደግሞ የዋትስአፕ ላይ ስሜ አልጻፍኩም፣ ስሜን አልሞላሁበትም። በቁጥሬ ብቻ ነው የሚያሳየኝ። ፓስወርዱን ቦታም ስሜ ቁጥሬ ነው፣ ስሙ ቦታም ቁጥሬ ነው ማለት ነው። እና እዚህ ጋር አሁን እናንተ ፌስቡክ የምትጠቀሙ ከሆነ የፌስቡክ፣ የዩቲዩብ፣ የኢንስታግራም፣ የቲክቶክ እያለ ይጽፍላችኋል። እየነካችሁት የስልካችሁን ፓስወርድ ይጠይቃችኋል። ይሄ የስልካችን ከቨር ላይ የምናደርገው ፓስወርድ ማለት ነው። እሱን እንከፍታለን። ቀጥታ ፓስወርዳችንን ከዛ አግኝተን ማስተካከል እንችላለን ማለት ነው። ለምሳሌ ዩቲዩብ ከፍተን አመት ካለፈን ሜቢ ፓስወርዱን ጽፈን ካላዝነው ልንረሳው እንችላለን። ወይንም ስልካችን ላይ ሴቭ ካላደረግነው ወይንም ደግሞ በሆነ ነገር ካልጻፍነው እንረሳዋለን። እና እንደዚህ በቀላሉ ማግኘት እንችላለን ማለት ነው። ውዶች ቀላል ነው በጣም። ፓስወርድ ጠፍቶብናል ብላችሁ ለምትጨነቁ ሰዎች እንደዚህ በቀላሉ መንገድ ማግኘት ትችላላችሁ። እና ቀጣይ ደግሞ በሌላ ቪዲዮ እስክንገናኝ እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ለነበረን ቆይታ በጣም እናመሰግናለን። መልካም ቆይታ። ቻው